ቁርአኑ ወደ አንተ በተወረደው በመጽሐፉ ተጠራጣሪ ብትሆን ከአንተ በፊት መጽሐፍቱን የሚያነቡትን ሰዎች ጠይቅ እያለ ወደ መጽሐፉና ወደ መጽሐፍቱ ባለቤቶች ይጠቁማል። መጽሐፍቶቹም ተውራት፣ ዘቡርና ኢንጅል ሲሆኑ የመጽሐፉ ባለቤቶች ደግሞ ክርስቲያኖችና አይሁዶች ናቸው። ነገር ግን ፍየል ወዲህ ቅዝምዝም ወዲያ ነውና ነገሩ የመጽሐፍቱ ባለቤቶች እና መጽሐፉ ዛሬም ድረስ ይቀደዳል፣ ዛሬም ድረስ ይቃጠላል። የመጽሐፉ ባለቤቶች ደግሞ እስር፣ እንግልት፣ ሞትና የአምልኮ አዳራሻቸው እየተዘጋ ህብረት እንዳያደርጉ ይከለከላሉ። ይሄ የማይካድ ሐቅ ነው፣ አናስተባብልም። ይህንን እያደረጋችሁ ላላችሁ አካላት ዛሬ ፈጣን የሆነ እርምጃ እንወስዳለን። ወንጌል የፍቅር እንጂ የበቀል ጥሪ አይደለምና ጌታ ኢየሱስ ክርስቶስ አሁንም ይወዳችኋል። ወዳጆቼ የምህረት በር ሳይዘጋ የውመል ቂያማ ቀን ሳይመጣ ሞት ወደ እናንተ ወደ ህይወታችሁ ሳይደርስ ዛሬውኑ ጌታ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ በመቀበል ወደ ዘላለምና ወደ ዘላለም እረፍት እንድትመጡ እናሳስባችኋለን። ዱንያ አላፊ ናት፣ ይቺ ዓለም ጠፊ ናት። ሽኩረን